ሰላም ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን። ዌልካም ቱ ዩኒክ። እንግዲህ ባለፈው ቻፕተር 1 አይተናል፣ ሳይኮሎጂ ፎር ፍሬሽማን። እንግዲህ ሳይኮሎጂ በጣም ኢንተረስቲንግ ነው፣ ደስ የሚል ኮርስ ነው። ዛሬ ደግሞ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽንን በደንብ እናያለን። በጣም ደስ የሚል ቻፕተር ነው፣ ተወዱታላችሁ። አንድ ላይ ዲስከስ እናደርጋለን ፈታ እያለን ባለመጨናነቅ በቃ እንደቀላል ዲስከስ አድርገን ያው መረዳት ነው ዋናው። ምንም ሞጁር ስላገላበጣችሁ ምናምን አይደለም። በቀላሉ እንዴት እንረዳው የሚለውን እንግዲህ አንድ ላይ እናያለን። ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ይላል። ከዛ በፊት ግን ይሄን ቻናል አዲስ የሆናችሁ ሰብስክራይብ ምናምን በማድረግ አገዙን፣ አበረታቱን። ላይክ ምናምን ኮሜንት ደስ እንዳላችሁ ብቻ ከተመቻችሁ ሰብስክራይብ ማድረጉ እንዳትረሱ። ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን። ሴንሴሽን ኤንድ ፐርሰፕሽን አር ስታርቲንግ ፖይንትስ ፎር ኦል ኦፍ ዩር አዘር ሳይኮሎጂካል ፕሮሰስ። እነዚህ እንግዲህ አሁን ለሳይኮሎጂ ጥናቶች ሴንሴሽን ኤንድ ፐርሰፕሽን የሚባለው ያው ወሳኝ ቻፕተር ነው ብያለሁ መጀመሪያ ላይ። ሴንሴሽን ኤንድ ፐርሰፕሽን በሳይኮሎጂካል ፕሮሰሳችንም ላይ ሴንሴሽን ኤንድ ፐርሰፕሽን በጣም ስታርቲንግ የሆኑ መነሻ የሚሆኑ ነገሮች ናቸው። without access to the environment through sensation and perception you would be like a person in a coma። አሁን ሴንሴሽን እና ፐርሰፕሽን ባይኖር በኢንቫይሮንመንታችን ላይ ኮማ ውስጥ እንደገባ ሰዎች ነን እኮ። የሆነ ነገር ሴንስ ማድረግ ባንችል፣ የሆነ ባንሰማ፣ ለምሳሌ ሴንሴሽን ማለት በቃ ያ ነገር አይደል፣ ሴንስ ማድረግ ማለት ነው። ባንሰማ ባናይ፣ የሆነ ነገር ዳሰን ምንም ባይሰማን፣ ቀምሰን ምንም ባይሰማን ሴንሴሽን የለም ማለት ያው ኮማ ውስጥ እንደገባ ሰው ነን። ፐርሰፕሽን የሆነ ነገር ምልከታ፣ የሆነ ነገር ተመልክተን ማንገነዘብ ከሆነ ምንም ኮማ ውስጥ እንደገባን ሰው ነን። ስለዚህ ለሁሉም ሳይኮሎጂካል ፕሮሰሶች ሴንሴሽን እና ፐርሰፕሽን ስታርቲንግ ፖይንቶች ናቸው። ይህንን እንደ መግቢያ ሀሳብ ያዙትና ለርኒንግ አውትካም ኦር ኦብጀክቲቭን እናውጣ። እዚህ ቻፕተር ላይ ምን ማወቅ አለብን? ሴንሴሽን እና ፐርሰፕሽን ሚኒንጉን ማወቅ አለብን። ምንድነው ሴንሴሽን፣ ምንድነው ፐርሰፕሽን? ይህንን በደንብ እናያለን። ዲፍረንስ ኤንድ ሲሚላሪቲስ ኦፍ ሴንሴሽን ኤንድ ፐርሰፕሽን፣ ልዩነታቸውና የሚያመሳሰላቸው ነገር ምንድነው? ሴንሴሽን እና ፐርሰፕሽንን። ፋክተርስ አፌክቲንግ ሴንሴሽን ኤንድ ፐርሰፕሽን፣ ሴንሴሽን እና ፐርሰፕሽንን ደግሞ አፌክት የሚያደርጉ ፋክተሮች እነማን ናቸው የሚለውን ነገር። ፕሪንሲፕል ኦፍ ሴንሴሽን ኤንድ ፐርሰፕሽን እናያለን፣ ፕሪንሲፕሎችን እናያለን። ሪዝን ፎር ሴንሰሪ ኤንድ ፐርሰፕቹዋል ዲፈረንስስ አማውንት ኢንዲቪጁዋልስ፣ የተለያዩ ሴንሰሪ እና ፐርሰፕቹዋል የሆኑ ዲፈረንሶች አሉ አይደል በተለያዩ ኢንዲቪጁዋሎች። እና ያንን ያው ሪዝን ምንድነው፣ ምክንያቱ ለምንድነው የየሰው ሴንሰሪ እና ፐርሰፕቹዋል እንትን ካፓቢሊቲ የተለያየ ነው እና ያ ምንድነው ምክንያቱ የሚለውን በደንብ እናያለን። ነቃ በሉ፣ ፈታ በሉ፣ ሰብስክራይብ ማድረግ እንዳትረሱ። እንጀምር። the meaning of sensation and perception። የመጀመሪያው እንግዲህ እዚህ ቻፕተር ላይ ማወቅ ያለብን ኮንሴፕት ነው። ሴንሴሽን and perception ምንድን ነው? Sensation is the process by which an organism's sense organs respond to a stimulus። ስቲሙላስ ምንድነው የሚለውንም እናያለን። ሴንሴሽን የሚባለው ፕሮሰስ ነው፣ የሆነ ሂደት ነው፣ በአንድ ኦርጋኒዝም የሚያደርገው ሂደት ነው። ያ ሂደት ፕሮሰስ የሚሆነው በሴንስ ኦርጋኖች ነው፣ በስሜት ህዋሳት እና ያ እነዛ ስሜት ህዋሳት ሪስፖንድ ሲያደርጉ ለስቲሙለሱ፣ ለሚያዘው አካል፣ ለአእምሮ ሊሆን ይችላል፣ ለሴንትራል እንትን ኦርጋን ሲስተሙ ኦር ለስቲሙላሱ ሴንሰሪ ኦርጋኖች ሪስፖንድ ሲያደርጉ ያን ፕሮሰስ ሴንሴሽን እንላለን። ሴንሴሽን ማለት ምንድነው? በቃ ባጭሩ ሴንሰሪ ኦርጋኖች ለስቲሙላሱ ሪስፖንድ ሲያደርጉ ሴንሴሽን እንላለን ያን ፕሮሰስ። it is a process where stimulation of receptor cells in the eyes, ears, nose, mouth and surface of the skin sends nerve impulse to the brain። እነዚህ ሴንሴሽን የሚባለው ምንድነው? ስቲሙሌሽን ኦፍ ሪሴፕተር ሴልስ። ሪሴፕተር አሁን የሴንሰሪ ሴሎች፣ ሴንሰሪ ኦርጋኖች ላይ ያሉ ሴሎች፣ ሪሴፕተር ሴሎች መልእክትን ወስደው ሴንስ አድርገው ይዘው ብዙ መልእክቶችን፣ አሁን አይን ለምሳሌ ሪሴፕተር ሴል፣ አይን ውስጥ ያለ ሪሴፕተር ሴል ያየነውን ሜሴጅ፣ ያየነውን ኢንፎርሜሽን ይዞ፣ ከጆሮ ደግሞ የሰማነውን ኢንፎርሜሽን የጆሮ ሪሴፕተር ሴል ይዞ፣ ከአፍንጫ ደግሞ ያሸተትነውን ሪሴፕተር ሴሉ ያንን ኢንፎርሜሽን ይዞ፣
ከአፍ ደግሞ የቀመስነውን ኢንፎርሜሽን ይዞ ያንን ከስኪን ደግሞ ያው የሆነ ኢንፎርሜሽን የስኪን ሴሎች ደግሞ ይዘው ያንን በነርቭ ኢምፓልስ በኩል ወደ ብሬን ሲልኩ ያንን ፕሮሰስ ሴንሴሽን እንላለን ማለት ነው። ሴንሴሽን ማለት በቃ ፕሮሰስ ባይ ዊች አን ኦርጋኒዝም ሴንስ ኦርጋንስ ሪስፖንድ ቱ ስቲሙለስ። ቀላል ነው አይደለ? ፐርሰፕሽን የሚባለው it is a process where the brain interprets sensations giving them information order and meaning። ፐርሰፕሽን ማለት ደግሞ የተቀበለውን ከሴንሴሽን የመጣውን መልእክት በሴንሰሪ ኦርጋኒዝሞች በኩል የመጣውን መልእክት ብሬን እንደፈለገው ተርጉሞ የሆነ ስም ሰጥቶ ኢንፎርሜሽን እና ኦርደር እና ሚኒንግ ሲሰጥ ስንረዳው ማለት ነው። በቃ ፐርሰፕሽን ማለት አይምሮአችን ሲገባው የሆነ ነገር አይተን በቃ ባየናት ቅጽበት ወደ አይምሮ ትሄዳለች። ወደ አይምሮ የሄድናትን ነገር በቃ አይ ዛፍ ነው ያየሁት ብሎ በቃ ኦርደር ሚኒንግ ሲሰጥ አይምሮ ያንን ፕሮሰስ ደግሞ ፐርሰፕሽን እንላለን ማለት ነው። ምዕመናን it is a process that organizes sensation into meaningful patterns። በቃ ሴንሰሪ ሜሴጆችን መልእክቶችን የመጣውን በሚኒንግፉል ፓተርን ደግሞ አይምሮአችን ሲያስቀምጥ ያንን ፕሮሰስ ፐርሰፕሽን እንላለን ማለት ነው። ሴንሰሪ ላውስ የሚለውን እንዴ ቀላል ነው። ስለዚህ ሴንሴሽን እና ፐርሰፕሽን ምንድነው የሚለውን አይተናል። ቀላል ነው። ቀጣይ የሚቀረን the sensory laws። sensory threshold የሚባል አለ። it is a minimum point of intensity a stimulus can be detected። sensory threshold ማለት አንድን ስቲሙለስ የሆነን ያየነው የሆነ ስቲሙለስ ማለት የሆነ ለምሳሌ የሆነ ብርሃን አይተን ከሆነ ያቺ የብርሃኑ አይምሮአችን ላይ የምንስላት ነገር ስቲሙለስ ነው የምትባለው። እና ሴንሰሪ ትሪሾልድ የሚባለው the minimum point of intensity a stimulus can be አንድን ስቲሙለስ የምንለይበት እዚህ ነው ብለን የምንለይበት በጣም ዝቅተኛው የሆነ አቅም ወይም ኢንቴንሲቲ ሴንሰሪ ትሪሾልድ ይባላል። ቤዚካሊ ሁለት ሴንሰሪ ትሪሾልዶች አሉ። አንደኛው አብሶሉት ትሪሾልድ የሚባል አለ። ሁለተኛው ዘ ዲፈረንስ ትሪሾልድ የሚባል አለ። አብሶሉት ትሪሾልድ የሚባለው it is the smallest intensity of stimulus that must be present for it to be detected። smallest intensity ነው በትንሹ ስቲሙለስን ዲቴክት የምናደርግበት አቅም ነው። ሳይኮሎጂስት operationally define it as the minimum level of stimulation that can be detected 50% of the time when a stimulus is presented over and over again። አንድ ስቲሙለስ ፕሬዘንትድ ሲሆን ያንን ስቲሙለስ የምንለይበት ቢያንስ 50% የሚሆን ሴንሰሪ አቅማችን ነው absolute threshold የሚባለው። it can be affected by factors other than the intensity of the stimulus, physical and psychological states of the individual. one of the most important psychological factor is the response bias። የሪስፖንስ ባያስ ፋክተር ሊሆን ይችላል absolute threshold። ሁለተኛው difference threshold የሚባለው ነው። difference threshold is the amount of change needed for us to recognize that a change has occurred። it is the amount of change needed for us to recognize that a change has occurred ነው the difference threshold የሚባለው ማለት ነው። ሚኒመም የሚባለው stimulation that can be detected 30% of the time by a given person ነው። the difference in threshold is called the just noticeable difference ነው። በthreshold ላይ ያለው ማለት difference የሚባለው noticeable የሆነ difference ነው። the amount of change in intensity of stimulation needed to produce and is constant fraction of the original stimulus. this become known as Weber's law። okay sensory adaptation የሚባለው ነገር ምንድነው? እንግዲህ ሴንሰሪ ትሪሾልድን አይተናል። ያው ሴንሰሪ ላው ላይ ያለው ማለት ነው። ሁለተኛው ሴንሰሪ አዳፕቴሽን ነው። ሴንሰሪ ትሪሾልድ የሚባለው ያው ዘ ሚኒመም ፖይንት ኦፍ ኢንቴንሲቲ ስቲሙለስ ካን ቢ ዲቴክትድ አንድን ስቲሙለስ ዲቴክት የምናደርግበት ሚኒመም ፖይንት ኦፍ ኢንቴንሲቲ ሴንሰሪ ትሪሾልድ ይባላል ብለናል። ሁለተኛው ሴንሰሪ አዳፕቴሽን ነው። it is the tendency of receptor cells in the sense organs to respond less and less to a constant stimulus። ይሄ ማለት ሴንሰሪ አዳፕቴሽን በቀላሉ ምን መሰላችሁ? ለምሳሌ የሆነ ነገር አሁን እጃችሁን ቢቆርጥ መጀመሪያ ላይ በጣም ያማል። ከዛ እየቆየ ሲመጣ እየቀነሰ ይመጣል። ሌስ ኤንድ ሌስ ኮንስታንት ስቲሙለስ ማለት ነው። እነዚህ ሴንስ ኦርጋኖች ሪስፖንድ የሚያደርጉት በጣም በትንሹ እየቀነሰ ይመጣል። ይሄ ማለት አዳፕቴሽን ነው። እየለመዱት ስለሆነ ህመሙን እየለመዱት ስለሆነ እጃችሁ ህመሙን ይለምደዋል። እጃችሁን የሆነ ነገር ቆርጧችሁ መጀመሪያ ላይ የሆነ ያመናል አይደል? እጃችንን ስንቆረጥ በጣም ያመናል። ከዛ እየቆየ ሲመጣ ህመሙ ትንሽ እየቀነሰ መጨረሻ ላይ በቃ ምንም ኖርማል ይሆናል ማለት ነው። ይሄ ማለት ሰንሱን የሚሰማንን ነገር ሰንሰሪ ኦርጋኖቻችን
እየለመዱት ሲመጡ ለዛ ነገር የሚሰጡት የህመም ስሜት ወር ሪስፖንድ የሚያደርጉት የህመም ስሜት እየቀነሰ ይመጣል። ሌዝ ኤንድ ሌዝ ቱ ኮንስታንት ስቲሙለስ ሲሆን ሰንሰሪ አዳፕቴሽን ይባላል። ፐርሰፕሽንን እንስቲ ፐርሰፕሽን ሜጀር ካራክተሪስቲክስ ኦፍ ዘ ፐርሰፕቹዋል ፕሮሰስ አር እንግዲህ ካራክተሪስቲክስ ኦፍ ፐርሰፕሽን ስናይ የተለያዩ ካራክተሮች አሉት። ፐርሰፕሽን ሴሌክቲቭ አቴንሽን የሚባል አለ፣ ሴሌክቲቪቲ ኦፍ ፐርሰፕሽን የሚባል አለ፣ ፎርም ፐርሰፕሽን የሚባል አለ፣ ዴፕዝ ፐርሰፕሽን የሚባል አለ፣ ፐርሰፕቹዋል ኮንስታንሲ ኤንድ ፐርሰፕቹዋል ኢሉዥን የሚባል አለ። የመጀመሪያው ሴሌክቲቪቲ ኦፍ ፐርሰፕሽን አቴንሽን ማለት ነው። ኢት ኢዝ ዘ ፐርሰፕቹዋል ፕሮሰስ ዛት ሴሌክት ሰርቴን ኢንፑትስ ኦፍ ኮንክሉዥን ኢን ዩር ኮንሺየስ ኤክስፒሪየንስ ኦር አዌርነስ አት ኤኒ ጊቨን ታይም ኢግኖሪንግ አዘርስ። ሴሌክቲቪቲ ኦፍ ፐርሰፕሽን ማለት ምንድነው? በቀላሉ በቃ አቴንሽን መስጠት ማለት ነው። የሆነ ብዙ ነገር አይናችን ያይና የሆነ ነገር ትኩረታችንን ስስበው ለዛ ነገር የሰጠነው አቴንሽን ሴሌክቲቪቲ ኦፍ ፐርሰፕሽን ነው። ብዙ ነገር እያየን ለምሳሌ ብዙ አሁን ጫካ ውስጥ የሆነ ነገር እያየን አንድ የጽድ ጻፍ ብናይና ለዛ ነገር ሞር ፎከስ አድርገን ብናየው በቃ ያ ሴሌክቲቪቲ ኦፍ ፐርሰፕሽን ይባላል። Selectivity of perception implies, among other things, that our field of experience is divided into what is known on focus and margin የሚለው ነው። ያው ሴሌክቲቪቲ ራሱን ሐሳቡን ይደጋግመዋል መልሶ። ሴሌክቲቪቲ ኦፍ ፐርሰፕሽን ማለት አቴንሽን ነው። ፋክተርስ ዛት አፌክት አቴንሽን፣ አቴንሽንን ደግሞ አፌክት የሚያደርጉ ፋክተሮች አሉ። ለሆነ ነገር ትኩረት እናንሰጥ አፌክት የሚያደርጉ ፋክተሮች አሉ። ኤክስተርናል ቱ ፐርሲቨር የሚባለው ነው የመጀመሪያው። refers to factors that are generally found in the objects or stimuli to be perceived. perceived ልናደርገው ባለነው ስቲሙላስ ላይ or stimuli ላይ ያለ refers to factors that are generally found in the objects or stimuli to be perceived. perceived ሊሆን ባለ ስቲሙላስ ላይ ያለ ፋክተር ማለት ነው። ኤክስተርናል የሚባለው ኤክስተርናል የሚባሉት እነዚህ ፋክተሮች ናቸው። በሰንሰሪ እንትን ላይ ፐርሰፕሽናችን ላይ ያሉ ኤክስተርናል ውጫዊ የሆኑ እንትኖች። ሳይዝ ኤንድ ኢንቴንሲቲ በቃ ውጫዊ የሚባለው አሁን ይሄ ይመጣል በነገራችን ላይ ፈተና ላይ ፋክተር ዛት አፌክት አቴንሽን። ሳይዝ ኤንድ ኢንቴንሲቲ ለምሳሌ ቢገር ኤንድ ብራይተር ስቲሙላይ አር ሞር ላይክሊ ቱ ካፕቸር ዩር አቴንሽን። በጣም ትልቅ የሆነና በጣም ደግሞ የሚያበራ ነገር ብራይትነሱ በጣም ከፍ ያለ ነገር ትኩረታችንን ይስባል አይደል ከሌላው አንፃር። ስለዚህ ሳይዝ ኤንድ ኢንቴንሲቲ አንዱ ኤክስተርናል ቱ ፐርሲቨር ነው። ሪፒቴሽን ፋክተር ኦፍ አቴንሽን ነው። ኤክስተርናል ቱ ፐርሲቨር ማለት ለሚያዩ ሰው ውጫዊ የሆነው ፋክተር ማለት ነው። ሪፒቴሽን ሌላው you are more likely to attend to stimuli that repeatedly or frequently occur in your perceptual field. የሆነ ነገር እያየን ስንመጣ ደጋግመን በአይናችን ውስጥ የምናየው ነገር ሞር አቴንሽናችንን አፌክት ያደርጋል። ኖቪሊቲ ኦር ሳድነስ የሚባለው sudden stimulus is likely to catch our attention more easily than one we have been expecting. sudden ድንገተኛ የሆነ ነገር ማለት ነው። ድንገተኛ የሆነ ለምሳሌ አሁን እኛ የሆነ ቦታ ላይ መሀል መንገድ ላይ ቆመን ብዙ መኪናዎችን እያየን የሆነ መኪና ከሆነ መኪና ጋር ቢጋጭ ግን ለዛ ነገር የምንሰጠው አቴንሽን በጣም ሞር ይሆናል ማለት ነው። ኮንትራስት ያው ኮንትራስት ያው ከብራይትነስ ጋር ይመሳሰላል። ኮንትራስቲንግ ስቲሙለስ ዊል አትራክት አቴንሽን ሞር ኢዚሊ። በጣም ብራይት የሆነ በጣም ኮንትራስት የሆነ ነገር አቴንሽናችንን ከሌላው አንፃር ይሰርቅብናል። ሙቭመንት moving objects tend to get your attention more than non-moving or stagnant objects. የሚንቀሳቀስ ኦብጀክት ነው ብዙ ጊዜ አቴንሽናችን ከማይንቀሳቀሰው ይልቅ የሆነ ለምሳሌ የሆነ በመንገድ እየሄድን የቆመን ዛፍ ከማየት ይልቅ በጣም እንትን የሚንቀሳቀስ ነገር ሞተር ማየት ራሱ አቴንሽናችንን ሞር ሊስበው ይችላል። ይሄ አንደኛ ኤክስተርናል ቱ ፐርሲቨር ነው ፋክተርስ አፌክት አቴንሽን ውስጥ ማለት ነው። ሌላ ኢንተርናል ቱ ፐርሲቨር የሚባለው ደግሞ ሴት ኦር ኤክስፔክታንሲ ነው። ይሄ ደግሞ ሞቲቭስ ኦር ኒድስ የውስጥ ፍላጎት ምናምን ነው። ፎርም ፐርሴፕሽን የሚባለው ነው ሁለተኛው። የመጀመሪያው አንደኛው ምንድነው ከፐርሴፕሽን አይነቱ ያው የመጀመሪያው ሴሌክቲቪቲ ኦፍ ፐርሴፕሽን ነው አይደለ? ሁለተኛው ፎርም ፐርሴፕሽን ነው። ሁለተኛው ፎርም ፐርሴፕሽን የሚባለው ነው። ፎርም ፐርሰፕሽን የሚባለው the meaningful shapes or patterns or ideas that are made perhaps out of meaningless and discrete or pieces and bits of sensation refers to form perception. እንደዚህ ፎርም ፐርሰፕሽን የሚባለው ደግሞ
ሚኒንግፉል የሆነ ሼፕ እና ፓተርን ወይም ደግሞ ሀሳቦች ያሉት ማለት ነው። ሜድ ፕሪያፕስ አውት ኦፍ ሚኒንግለስ ኤንድ ዲስክሪት ኦርፊስ ኤንድ ቢትስ ኦፍ ሴንሴሽን ሪፈር ቱ ፎርም ፐርሰፕሽን። To perceive forms or meaningful shapes or patterns, you need to distinguish a figure, an object from its ground or its surroundings ማለት ነው። የሆነ ፎርም ያለው ሚኒንግፉል ትክክለኛ የሆነ ሼፕ እና የሆነ ፓተርን ያለውን ነገር ለማየት ሌላውን ከሱ ጋር ተያይዞ ያለውን ነገር ደግሞ መለየት አለብን አንዱን ከአንዱ ጋር። ፊገር ግራውንድ ፐርሰፕሽን ይባላል። is the perception of objects and forms of everyday experience such as standing out from background. ለምሳሌ ፒክቸርስ ፊገር hang on a wall ground, words ፊገር ነው። ለምሳሌ are seen on a page ground ነው። ሜሎዲ ፊገር ነው። stand out from the repetitive chords in the music background ይሄ ደግሞ ground ነው። there can be a shift in your perception of figure and ground such that the figure may become the ground and vice versa። እንደዚህ አይነቱ ነው ፊገር ግራውንድ ፐርሰፕሽን የሚባለው። አንዱ እንደ ፊገር አንዱ እንደ ግራውንድ የሚያገለግልበት ማለት ነው። ካውንቱርስ ኢን ፎርም ፐርሰፕሽን ላይ ካውንቱር አለ። ካውንቱርስ ሄልፕ ቱ ሲፓሬት ዘ ፊገር ፍሮም ዘ ጀነራል አራውንድ ኢን ዩር ቪዥዋል ፐርሰፕሽን። ፈተና ላይ ነገር ሊመጣ ይችላል። ካውንቱርስ ኢን ዋት ኢዝ ካውንቱር ኢን ዘ ፎርም ፐርሰፕሽን። ከፐርሰፕሽን አይነቶች እንግዲህ ፎርም ፐርሰፕሽን አለ። ሴሌክቲቪቲ ኦፍ ፐርሰፕሽን ቀጥሎ ያለው ፎርም ፐርሰፕሽን ነው። ፎርም ፐርሰፕሽን ውስጥ ምንድነው ካውንቱርስ? ካውንቱርስ ሄልፕ ቱ ሲፓሬት ፊገርን ከግራውንድ ለመለየት የሚጠቅመን ነገር ነው ካውንቱር የሚባለው ማለት ነው። ሌላው ኦርጋናይዜሽን ኦፍ ፎርም ፐርሰፕሽን ነው እዚህኛው ላይ ያለው ማለት ነው። በዚህ ፎርም ፐርሰፕሽን ውስጥ ያለው ኦርጋናይዜሽን ኦፍ ፎርም ፐርሰፕሽን የሚባለው ነው። when objects are present in the visual field we tend to perceive them as organized into patterns or groups. ለምሳሌ የሆነ ነገር እያየን ከሆነ ያን ነገር ፐርሲቭ የምናደርገው በኦርጋናይዝድ ፓተርን ነው። ገስታልት ሳይኮሎጂስት studies such organization. ገስታልት ሳይኮሎጂስት እንቶታል ይሄንን they emphasize that organized perceptual experience has properties which cannot be predicted from a simple analysis of the components ነው። the whole is more than the sum of its parts የሚባለው ነው። የሆነ ኦርጋናይዝድ የሆነ ነገር በደንብ ስናይ አቴንሽናችን ይሳባል የሚለው ነው። ፎርም ኦፍ ፐርሰፕሽን ውስጥ ያለ ነው ይሄ ኦርጋናይዜሽን ኦፍ ዘ ፎርም ኦፍ ፐርሰፕሽን የሚባለው። ገስታልት ላውስ ኦፍ ፐርሰፕቹዋል ኦርጋናይዜሽን ምን ይላል? የገስታልት ላው ስለ ፐርሰፕቹዋል ኦርጋናይዜሽን ምን ይላል? እነዚህ ነገሮች ፈተና ላይ ቀጥታ በእኛ ጊዜ መጥተዋል። በደንብ ተከታተሉኝ። ገስታልት ላው ስለ ፐርሰፕቹዋል ኦርጋናይዜሽን ምን ይላሉ? ያው መጀመሪያ እንተርጉማቸው። ገስታልት ላውስ ኦፍ ፐርሰፕቹዋል ኦርጋናይዜሽን የሚባለው ፕሪንሲፕልስ ናቸው that describe how we organize and construct pieces of information into meaningful wholes። የሆነ የምናየውን ኢንፎርሜሽን እንደ meaningful እንዴት አድርገን አክሴፕት እናደርገዋለን፣ በአእምሮአችን እንዴት እንተረጉማለን የሚለው ነው። ክሎዥር፣ ፕሮክሲሚቲ፣ ሲሚላሪቲ ኤንድ ሲምፕሊሲቲ የሚባሉት ገስታልት ላው ኦፍ ፐርሰፕቹዋል ኦርጋናይዜሽኖች ናቸው። እነዚህ እያንዳንዳቸው ፈተና ላይ ይመጣሉ እንዳትረሱ። ፕሮክሲሚቲ ይሄ አሁን እዚህኛው ሞጁል ላይ በደንብ እንትኑ ላይ አሁን እኔ ያያየው ያለሁት ፒፒቲው ላይ እንትን የለውም፣ በስዕል የተደገፈ ነገር የለውም። አይ ቲንክ ሞጁል ላይ ምናምን ወይም ደግሞ ትልልቅ የሳይኮሎጂ መጽሐፎች ላይ አለ፣ በስዕል መልክ ያሳያል። ፕሮክሲሚቲ ማለት አይተምስ which are close together in space or time tend to be perceived as። ፕሮክሲሚቲ ማለት መመሳሰል ነው። የሆነ አይተሞች perceived as belonging together to forming an organized group ነው። የሆነ አንድ ተመሳሳይ እንደ ተመሳሳይ ስናይ ማለት ነው። አይተሞቹን የሆነ close together in space or time ያሉበት አካባቢ ቦታቸው ወይም ደግሞ ጊዜያቸው የተከሰቱበት እንትን የተገኙበት ታይም ኦር ስፔስ ሊሆን ይችላል። አንድ ላይ ቅርብ ለቅርብ ስለሆኑ ፕሮክሲሚቲ ስለሚቀራረቡ አንድ ላይ ይታያሉ። እነዛ ነገሮች መለየት ሲከብደን ማለት ነው። አንድ ላይ በኦርጋናይዝድ መልኩ አንድ ላይ እነሱን ፐርሲቭ ስናደርግ ነው ፕሮክሲሚቲ የሚባለው። ሲሚላሪቲ የሚባለው ኤሌመንት that are similar in appearance are grouped together። በአቀማመጣቸው ሲሚላር የሆኑ በግኝታቸው ሲሚላር የሆኑ ኤሌመንቶች በአንድ ላይ ፐርሲቭድ ይሆናሉ or grouped ይሆናሉ አንድ ላይ። ክሎዥር የሚባለው we perceive things grouping them as complete figure rather than open end breaks። ክሎዥር የሚባለው ደግሞ በኦፕን ኤንድ ብሬክ እንትን ከማለት ይልቅ ግሩፕ በማድረግ ፐርሲቭ ስናደርግ። ሲምፕሊሲቲ የሚባለው when we observe a pattern we perceive it in the most common straightforward manner። እዚህኛው ላይ አይ ቲንክ ስዕሉን አላገኘሁትም እንጂ እያንዳንዱ በፕሮክሲሚቲ በሲሚላሪቲ እና በክሎዥርቲ በሶስቱም ላይ ስዕሎች አሉ። ስዕሎቹን ስናይ ሞር በጣም ይቀላል እና ስዕሉን ለማየት ሞክሩ።
እና እነዚህ ገስታልት ላው ኦፍ ፐርሰፕሽን ኦርጋናይዜሽኖች ናቸው። ፕሮክሲሚቲ፣ ሲሚላሪቲ፣ ክሎዠሪቲ፣ ሲምፕሊሲቲ የሚባሉ። ሌላው ዴፕዝ ፐርሰፕሽን የሚባለው ነው። ከፐርሰፕሽን እንትን ፋክተር ዛት አፌክት እንትን ላይ ያሉት is the ability to judge the distance of objects ነው ዴፕዝ ፐርሰፕሽን የሚባለው። distance is determined by using two different curves ባይኖኩላር and monocular የሚባል ነገር እንዳለ። ምንድነው ባይኖኩላር ምንድነው? ያው ቀላል ነው ይሄ ነገር። ኮንቨርጀንስ ምንድነው? እስቲ እዚህ ጋር ሪቲናል ዲስፓሪቲ የሚባለው ምንድነው? retinal disparity is the degree of difference between the image of an object that are focused on the two retinas. The closer the object, the greater the retinal disparity እንደሆነ። Convergence is the degree to which the eyes turn inward to focus on an object. The closer the object are, the greater the convergence of the eye. Molecular cues የሚባሉ አሉ። Accommodation. Accommodation is the change in the shape of the lens that lets you focus the image of an object on the retina. ይሄ እንግዲህ ስለ አይን በጣም ያወራል እዚህ ጋር ማለት ነው። ሞሽን ፓራላክስ የሚባለው ምንድነው? the tendency to perceive ourselves as passing objects faster when they are close to us when they are farther away. ሞሽን ፓራላክስ የሚባለው ደግሞ ምንድነው? የሆነ ሞሽን ፓራላክስን በኤግዛምፕል እንዴት ላሳያችሁ? ለምሳሌ መኪና ውስጥ እየሄድን ስናይ አሁን መኪና ውስጥ እየሄድን በመስኮት ውጪ ስናይ የቆሙ ነገሮች ወደ ኋላ የሚሄዱ ነው የሚመስሉን እኛ ወደፊት ስንሄድ እና እንደዚህ አይነት ነገሮች ናቸው ሞሽን ፓራላክስ የሚባሉት። ፒክቶሪያል ኪውስ የሚባሉ ነገሮች ምናምን አሉ። ሌላው ፐርሰፕቹዋል ኮንስታንሲስ የሚባል ነገር አለ። ያው የሼፕ ኮንስታንሲ፣ ብራይትነስ ኮንስታንሲ፣ ሳይዝ ኮንስታንሲ የሚባለው ከዛ ከፕሮክሲሚቲ ሲሚላሪቲ ከሚሉት ሀሳቦች አይነት ጋር የሚመሳሰል ነው። ሼፕ ኮንስታንሲ ማለት የሆነ በቃ አንድ ነገሮችን ፐርሲቭ የምናደርገው በተመሳሳይ ወይ ሲሆን ሼፓቸው ለምሳሌ የሆነ ነገሮች አሁን ለምሳሌ የሆነ መኪና ከሩቁ ስናይና ሲቀርብ ያለው ሼፕ ብራይትነሱ ምናምን ሳይዝ ኮንስታንሲ የሚባለው እያንዳንዳቸው ሞጁል ላይ በጣም ዲፋይን ያደርጋል። በስዕል መልክም ስለሚያስቀምጥ ከሞጁል ምናምን ማየት ይቻላል ማለት ነው። እና ቻፕተር 2 ይሄን ይመስላል። በጣም ቀላል ነው። ምንም የሚካበድ ነገር ይሄን ያህል ፎርሙላ አያስፈልገውም። ጀስት ማንበብ ነው። እና እንደዚህ ፈታ ያላችሁ ዲስከስ አድርጉት። ታንክ ዩ ፎር ዋቺንግ። ሰብስክራይብ እንዳትረሱ እና አመሰግናለሁ። ሲዩ በቀጣይ ቻፕተር 3 ላይ ደግሞ እንገናኛለን። ታንክ ዩ